ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል ይሄንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ ሀገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ ስንት ሊቃውንት ስንት ቅዱሳን የፈለቁበት እና አቡነ ፊልጶስ የተወለዱበት እኮ ነው። ትልቁ ሶስተኛው መምህር ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዓን ጳጳሳት በበስ ሰላም በጣም እንደው ለሌላ ተምሳሌት እንዲሆኑ በጣም እፈልጋለሁ። በጣም እግዚአብሔር ረጅም እድሜ ይስጥ። በጣም ሰላም ውድ የሱላማጢስ ኦርቶዶክሳዊ ሚዲያ ቤተሰቦች ሁላችሁም በመላው ዓለም ያላችሁ እንኳን ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ። ዛሬ እንግዲህ አንዳንድ ነገሮችን ሰሞኑን አንድ ፓስተር ነኝ የሚል ግለሰብ የሰላሌን ሕዝብ ኦፍ ኮርስ በሰላሌ ቦታው ተገለጸ እንጂ ዋናው ቦታውን ሳይሆን መስደብ የፈለገው እንዳጠቃላይ በቦታው የሚኖረው ሕዝብ ኦርቶዶክሳዊ ምዕመን ስለሆነ አጠቃላይ የተሳደበው ኦርቶዶክሳዊ ምዕመናንን ነው። ይህንን ጉዳይ ይዤላችኋለሁ። ብፁዓን ሊቃነ ጳጳሱ በተለይም ብፁዕ አባታችን አቡነ ቀውስጦስና ብፁዕ አባታችን አቡነ ገብርኤል ለዚህ ሐሳዊ፣ ለዚህ ተሳዳቢ፣ ለዚህ ኢትዮጵያዊ መልክ የሌለው ነውረኛ ተገቢውን ምላሽ ሰጥተውታል፣ እናየዋለን። ሁለተኛ ደግሞ እንደዚህ ያሉ ህዝብን የሚያዋርዱ ሰዎች ባሉበት ሀገር ደግሞ ህዝብን የሚያከብሩ ሰዎችን እያየን ነው። ይህም እንግዲህ የደብረ ኃይል ቁልቢ ቅዱስ ገብርኤል ዓመታዊ ክብረ በዓል ከንጉሱ ዘመን ጀምሮ ብዙ ህዝብ ወደዛ ቦታ ይሄዳሉ። ታዲያ ይህንንም ቦታ ለማክበር ብዙ ህዝብ ወደ ቦታው ይሄዳል። ሊቃነ ጳጳሳት ወደ ድሬ ሄደዋል። የድሬዳዋ ከንቲባ እጅግ የሚገርም አቀባበል ዘንድሮም እንዳለፈው አድርጓል። በእውነት ይህንን ከልብ ሆኖ የሚባረክበት ቤተሰብ ሁሉ የሚድንበት ያድርግለት እላለሁ። እናየዋለን። ሁሉንም ቪዲዮዎች እንመለከታለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሆናችሁ የተወዳጃችሁ አብራችሁ እንድትሆኑ እጠይቃለሁ። አሁን የመጀመሪያውን ቪዲዮ አሳያችኋለሁ። የመጀመሪያው ቪዲዮ እንግዲህ ፓስተር ሄኖክ የሚባለው ግለሰብ የተናገረው ነገር ለሱ ተገቢ ምላሽ በብፁዕ አባታችን አቡነ ቀውስጦስና በብፁዕ አቡነ ገብርኤል የተሰጠውን ምላሽ አሳያችኋለሁ። ከዛ በፊት ግን ምንድን ነው ያለው የሚለውን ነግራችኋለሁ። ቪዲዮን አይተን እንመለስ። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር ነው። እንግዲህ እንዳያችሁት ነው። ይህ ሰው ዘይት ነጋዴ ነው። የሰላሌን ህዝብ ነው የተሳደበው። የሰላሌ ህዝብ ትልቅ ህዝብ ነው። ምን አይነት ህዝብ ነው? ወይም ኦፍኮርስ ሁሉም ኢትዮጵያ ቅዱስ ህዝብ የነበረ ህዝብ ነው። ነገር ግን ሄኖክ የሚባለው ይህም ግለሰብ ኢትዮጵያዊ ነው። ግን ብፁዕ አባታችን አቡነ ቀውስጦስ በዚህ ህዝብ ላይ በተደረገው ክፉ ንግግር ምን ብለው መለሱ? እንመልከተውና አብረን እኛ በምናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክባቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ነው። ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌን ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን አመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። ተክለ ሃይማኖት ልጆች መምህራን ቅዱስ አባታችን ያልደረሱበት ቦታ የለም በኢትዮጵያ ውስጥ። እዚህ ሆነው በብዙ ስፍራ መምህራን እየላኩ ሲሰብኩ ኖረዋል። እንግዲህ ያሉበትን ቦታ
ሳይቀድሱ ወደ ሌላ ሄዱ። አሁን መቼም መሬት ሲያገጅ ጃርት ያፈራል የሚሉት አለ አባቶች። ጃኬት እንደመጣ አላውቅም። ኢትዮጵያዊ ነው ግን ስሙም የትልቁን ነቢይ ስም ነው ያዘው። ይሄ መላ ኢትዮጵያን ቤተክርስቲያን የሚያገለግሉ ከደብረ ሊባኖስ፣ ከግራሪያ፣ ከሰላሌ ተምረው የወጡ መምህራን ናቸው። ቅዳሴው፣ አቋቋሙ፣ የመጽሐፍ ትርጓሜው ሊቃነ ጳጳሳት ተምረው የወጡበት በያለበት የሚያገለግሉት መምህራን ከዚህ ቦታ ላይ ተምረው የወጡ ናቸው። ዛሬም ቁጥራቸው የበዛ ሊቃውንት እየተማሩ እየወጡ ናቸው። ተምረው እየወጡ ናቸው። ኢትዮጵያን ለማገልገል የኢትዮጵያን ሕዝብ ይህንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ ሀገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ ስንት ሊቃውንት ስንት ቅዱሳን የፈለቁበት እና አቡነ ፊልጶስ የተወለዱበት እኮ ነው። ትልቁ ሶስተኛው መምህር አይደለም አቡነ ፊልጶስ ተክለ ሃይማኖት 29 ዓመት ቆመው የጸለዩበት ቃል ኪዳን የተቀበሉበት ከግሩ እስከ ሸመን የተቀበረ ቃል ኪዳን ተሰጥቷል። ክብር አለው ተብሎ የጠንቋይ ሀገር ያደርገዋል ይህን ሀገር እና ሰው የለበትም። ታላላቅ ሰዎች ናቸው የተፈጠሩበት። መሬት ሲያረጅ ጃርት ያፈራል። እጅግ ድንቅ አባባል ነው በእውነት ብፁዕ አባታችን አቡነ ቀውስጦስ የተናገሩት። መሬት ሲያረጅ ጃርት ያፈራል። እውነት ነው። እንግዲህ ይህ ግለሰብ የቅዱሳኑን ምድር ኦፍኮርስ ስድብ ይህን ብቻ አይደለም። በተለይ የሰሜኑን አካባቢ በመሳደብ እውቅና ያገኙ ብዙ ሐሳውያን የተነሱበት ኢትዮጵያ እውነት ነው አርጅታ ሊሆን ይችላል እንደነዚህ ያሉ ጃርቶች የተፈጠሩትና ብፁዕ አባታችን እንግዲህ ተገቢውን ምላሽ ሰጥተውታል ለዚህ ሰው። እሱስ ምን አለ? መልስ እስቲ ነው ያለው። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። የተለመደ ነገር ነው። በፕሮቴስታንቱ ዓለም የፈለጋቸውን ይናገራሉ። በነገራችን ላይ ቀላል እንዳይመስላችሁ እንዲህ አይነት ነገሮች እንደዚህ አይነት ንግግሮች አድገው ነው ግድያን፣ መጠፋፋትን የሚያመጡት። ለማንኛውም አንደኛው ጃርት ነው። በሚጠየቅበት እግዚአብሔር የሚጠይቀውን ይጠይቀዋል። ከእግዚአብሔር ባሻገር ደግሞ በምድር የሚገባውን ፍርድ የሰላሌ ሕዝብ ይሰጠዋል ብዬ ተስፋ አደርጋለሁ። እንዲህ ያሉ ክፉ ሰዎች ባሉበት ሀገር ደግሞ የድሬዳዋ ከንቲባ ምን እንዳደረገ ላሳያችሁ። እጅግ በጣም የሚገርም ነው። ተመልከቱ። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዓን ጳጳሳት በበስ ሰላም
በጣም ከዘዋይ እንደው ለሌላው ተምሳሌት እንዲሆኑ ያችሁት ነው እንግዲህ የድሬዳዋ ከንቲባ አቶ ከድር በእውነት ለድሬዳዋ ምዕመናን ኦርቶዶክሳውያን እጅግ ልዩ ኩራት ነው። የደብረ ኃይል ቁልቢ ቅዱስ ገብርኤል ዓመታዊ ክብረ በዓል እንግዲህ ከነገስታቱ ራስ መኮንን ወልደ ገብርኤል የቀዳማዊ ኃይለ ሥላሴ አባት ናቸው። ያንን ቦታ ጥንትም የቤተክርስቲያን ይዞታ ስለነበር ያከበሩት ያስከበሩት ከዛን ዘመን ጀምሮ በድምቀት የቅዱስ ገብርኤል ዓመታዊ ክብረ በዓል ይከበራል። በእውነት ወንድማችን የሰጠው ያደረገው አቀባበል እጅግ የሚያስመሰግን ነው። ሁላችንም እንደዚህ ብንከባበር አገርን ማዳን አገርን ማትረፍ እንችላለንና ውድ ኦርቶዶክሳውያን ለዚህ ከንቲባ ያላችሁን አክብሮት፣ ሐሳብ፣ አስተያየት ኮሜንት መስጫው ላይ እንድታስቀምጡ በዚህ አጋጣሚ እገልጻለሁ። የመጨረሻ አንድ ቪዲዮ አለኝ። ይህም ቪዲዮ ምንድነው? እንዲሁ በአዋሳ ቅዱስ ገብርኤልም እንግዲህ ቅዱስ ገብርኤል ዓመታዊ ክብረ በዓል በድምቀት እንደሚከበሩላችሁ ታውቃላችሁ። ነገር ግን አላስፈላጊ የሆነ ማስታወቂያ በዚህ መልኩ የቅዱስ ገብርኤል ዓመታዊ ክብረ በዓል ምክንያት በማድረግ በዛ ያለ አንድ 7 ስታር ሆቴል ይመስለኛል ያለውን ነገር አሳያችኋለሁ። ተመልክተን እንመለስ። እንኳን ወደ ዋና ማራኪዋ ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ 5 ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። እንግዲህ ማስታወቂያውን እንዳያችሁት ነው። እጅግ ጸያፍ ነው። የቅዱስ ገብርኤል ዓመታዊ ክብረ በዓል ምክንያት አድርገው ስሙንም ጠርተው የመላእኩን በዚህ መልኩ ድርጅታቸውን ለማስተዋወቅ የሄዱበት መንገድ እጅግ የሚያስቆጣ የምዕመናን የሚያስቆጣ ክፉ ድርጊት ነው። እንዲህ አይነት ነገሮች ጥንቃቄ ሊደረግ ይገባል። መንፈሳዊ ክንዋኔያችንን እናከናውን እንጂ ለዓለማዊና ለስጋዊ ሀሳብ አይደለም በዓላትን የምናከብረው። ሁልጊዜም በየገዳማቱ ሄደን እግዚአብሔር አምላካችንን የምንማልድበት ከቦታው በረከት ከቦታው ባለቤት በረከት የምናገኝበት እንጂ እንደዚህ አይነት ነውር የሚሰራበት መሆን አይገባውም። እንዲህ ያለ ነገር በተለያዩ ክብረ በዓላቶች ላይ ሰውን በመጠጥ በመጠጣት ክፉ ነገር በመስራት የሚያስቡበት ወይም በዓሉ የሚያከብርበት ሁኔታዎች አሉ። ይህ ትክክል አይደለም ለማለት እወዳለሁ። ሀሳብ አስተያየታችሁን ስጡን። ሁላችሁም ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትወዳጁን በዚህ አጋጣሚ እንጠይቃለን። ይህ ሱላማጢስ ኦርቶዶክሳዊ ሚዲያ ነው። እግዚአብሔር ይባርካችሁ።